ዛሬ አዲስ እንግዳ አዲስ ርዕስ ይዤላችሁ መጥቻለሁ። እንግዲህ ስለ ሰርግ ሲወራ መጀመሪያ ሐሳቡ ነው የሚመጣው አይደል? በጣም ሌክዠሪ ሰርግ አይተው ይመጡና ባጀታቸውና ሰርጉ አይገናኝ የሚፈልጉት ነገር እሱን ባላንስ መስራት አለባቸው ቁጭ ብለው። አላማውም ይሄን ያህል አይደለም፣ በቃ ማግባቱና አብሮ መሆኑን ነው የምታስቢውና ገስቱላ ለማስደሰት የሚሞክር ካፕል አለ። ከዛ የነሱን ስሜት ይታውታል ማለት ነው። እንዴት ነው በጀታችን ላይ ስቲክ ማድረግ የምንችለው? ግን ቁጭ ብለሽ ያወራሹ ነገር የምር የምትፈልጊው ነገር ላይ በደንብ ካሰብሽበት ሴት ለማድረግ ይረዳሻል። ዌዲንግ ዴያችን ለካ አንድ ቀን ነች። አንድ ቀን በቃ ለአንድ ቀን ነው ያ ሁሉ። ትልቅ ደረጃ ኬክ ነበር ያዘዘችው ሙሽሪትና ሶስቱ ተገለበጠ ማለት ነው ዳንሲንግ ፍሎር ላይ። አንድ ሰው ዌዲንግ ሲያስብ ፕራዮሪታይዝ ማድረግ ያለበት ሞር ዳን ኤኒቲንግ ልትጋቢ ነው ከሆነ ሰው ጋር ፐርሰናላይዝ መሆን አለበት ብዬ እኔ አምናለሁ። ሰላም እንደምን አላችሁ? ይህ አቢ ፖድካስት ነው። እንኳን በሰላም መጣችሁ አድማጮቻችን እንዲሁም ተመልካቾቻችን። ዛሬ አዲስ እንግዳ አዲስ ርዕስ ይዤላችሁ መጥቻለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። በመጀመሪያ እንግዳዬን አስተዋውቃለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ቴንክ ዩ። ጊዜሽን ሰጥተሽ ስለመጣሽ በጣም አመሰግናለሁ። ራስሽን አስተዋውቂልንና ወደ ውይይታችን እንሄዳለን። እሺ፣ ሩት ሙልጌታ እባላለሁ። ዌዲንግ ፕላነር ነኝ። እዚህ ሴክተር ላይ ከ3 ዓመት በላይ ሰርቻለሁ። ብዙ ሰርጎችን የመስራት እድል ነበረኝ ማለት ነው። ሰምታችኋል። ዛሬ የምናወራው ስለ ሰርግ ነው። ልታገቡ ያሰባችሁ፣ የማግባት ገና ሐሳቡ ያላችሁ፣ ያላገባችሁ ሁሉ ይሄ ያስፈልጋችኋል፣ አስፈላጊ ነው። ስለ በጀት እናወራለን፣ ስለ አስፈላጊ ነገሮች እናወራለን ዛሬ አይደል? ሰርግ ትልቅ ነገር። እንግዲህ ስለ ሰርግ ሲወራ መጀመሪያ ሐሳቡ ነው የሚመጣው አይደል? ያው ኢንዲቪጁዋሊ ማለፍ የሚገባቸውን ፕሮሰስ አልፎ ኤንጌጅመንቱ፣ ዴቲንጉን፣ ኮርትሺፕ ምናምኑን አልፈው እጮኝነቱን አልፈው ነው የሚመጡት አንቺ ጋር ሲመጡና አንድ ሰው ገና ዌዲንግ ፕላን ሲያደርግ ፕላነር እንኳን ባይኖረው ምንድነው የሚያሰብ ያለበት? ምንድነው ማድረግ ያለበት? መጀመሪያ ሰርግ ለምን እንደምታደርጊ ማሰብ አለብሽ። ለምንድነው ማደርገው ብለሽ ከፓርትነርሽ ጋር ቁጭ ብለሽ ኮሚኒኬሽን መኖር አለበት። ክሊር የሆነ ኮሚኒኬሽን ያስፈልጋልና ደም ኮሚኒኬት ያደረጉ ሰዎች የሚፈልጉትን ነገር ያውቃሉ። የሚፈልገውን የሚያውቅ ካፕል ደግሞ ምን ላይ በጀት ማድረግ እንዳለበት፣ ምን ማድረግ እንዳለበት በደንብ ያውቃል። ከኮሚኒኬሽን ውስጥ መኖር ያለበት ነገር ምንድነው? እኛ የምናስቀድመው እኛን የሚመስል ነገር ማድረግ እንችላለን ወይ? በጀታችንና የምንፈልገው ነገር አብሮ ይሄዳል ወይ? ድሪማችንና በጀታችን አሁን እኛ ምንድነው እንደ ስራ የሚገጥመን ነገር በጣም ሌክዠሪ ሰርግ አይተው ይመጡና ባጀታቸውና ሰርጉ አይገናኝ የሚፈልጉት ነገር እሱን ባላንስ መስራት አለባቸው ቁጭ ብለውና እሱ ክሊር የሆነ ነገር መኖር አለበት ብዬ አስባለሁ። ማንም ሳይሰማ በፊት ሁለቱ ቁጭ ብለው ክሊር የሆነ ነገር ማስቀመጥ አለባቸው። ስለ በጀታቸው ምንድነው ፕራዮሪታይዝ የምናረገው፣ ከዛስ ምንድነው የምናረገው፣ ማንነው ኢንጌጅ የምናረገው የሚለውን ነገር በደንብ ክሊር ማድረግ አለባቸው ብዬ አስባለሁ። ይሄ የመጀመሪያው ስቴጅ ነው ከሁሉም በላይ ማለት ነው። ከዛ መመደብ፣ ብር መበደብ፣ ከዛ በኋላ ደግሞ እንዳልኩሽ ባጀት ሴት ይደረጋል። በዛ ባጀት መንቀሳቀስ የሚኖርባቸው ነገር ይኖራል። ኤክስፔክትድ ያልሆኑ ነገሮችም ስለሚመጡ ለዛ ነው ቅድም ያልኩሽ ፕራዮሪታይዝ ማድረግ ያለባቸውን ነገር አስቀድመው መጻፍ አለባቸው ወይም አይምሯቸው ውስጥ መያዝ አለባቸው ብዬ አስባለሁ። የሚቀየሩ ኮምፕሮማይዝ የምታረጊያቸውና ማታረጊያቸውን ማወቅ ምንድነው ማስቀድመው፣ ለኛ ምንድነው ሚኒንግፉል ነገር እዚህ ነገር ላይ ምንድነው ቅድሚያ መስጠት ያለብን፣ ከዛ ደግሞ ምንድነው ቅድሚያ መስጠት የሌለብን ነገሮች ብላችሁ ቁጭ ሲያደርጉ ያኔ ክሊር የሆነ ቪዥን ይኖራቸዋል ብዬ አስባለሁ። አይ ሪሜምበር እኔ ዛሬ 9 ዓመት ነው ያገባሁትና 10 ዓመት ሊሆነኝ ነው እንዴ። እና ሰርግ በቃ ሰርግ ነው እንጂ ትዝ የሚልሽ ቬሎች ነው ትዝ የሚልሽ መጀመሪያ አይደል? እና ምግብ ቀስ እያለ ሌላው ጥቃቅኑ ነገር አይገባሽም። አላማውም ይሄን ያህል አይደለም፣ በቃ ማግባቱና አብሮ መሆኑን ነው የምታስቢውና it is part of your life ማትረሹ እንደውም once in your lifetime ነው። በጣም አስፈላጊ ነገር ነው። ድጋሜ ያሰርቅ አይደገም፣ ሰውነትሽን አታገኝም ሁሉ ነገሩና ኢንቴንሽናል መሆን አለበት። አንቺ እንዳልሽ በደንብ መታሰብ አለበት። እንግዲህ ትልቁ ሚስቴክ ምንድነው? እስከዛሬ ፕላን ካደረግሻቸው ካየሽው ትልቁ በቃ
ውሽ ይሄንን ባያደርጉ ኑሮ የምትይው እና ደግሞ ትልቁ ቻሌንጅ ምንድን ነው? ለካፕሎች ነው። ለካፕሎች በጣም ትልቁ ሚስቴክ ብዬ ሁሌ በቃ ማስበው ነገር ሁሉንም ሰው ለማስደሰት መሞከር ነው። ጓደኞችን፣ ፋሚሊን፣ ገስት ሁላ ለማስደሰት የሚሞክር ካፕል አለ። የነሱ ከዛ የነሱን ስሜት ይተውታል ማለት ነው። በዛ መሀል ደግሞ ስትሬስ ይኖራል፣ ጭንቀት ይኖራል። ስለዚህ ፕሮግራምሽን ኢንጆይ የማድረግ እድልሽ በጣም ጠባብ ነው የሚሆነው። የመጀመሪያው በቃ ችግር ብዬ እኔ የማስበው ነገር ምንድነው ሰዎችን ለማስደሰት መሞከር። በዛ ውስጥ የምታሳልፊው ነገር በጣም ከባድ ይሆናል። ሰርጉን ከባድ ያደርገዋል። ኢንጆይ አታረጊው ማለት ነው። ሁለተኛው ነገር ደግሞ ሁሉ ጊዜ የምነግራቸው ነገር አለ ለከስተመሮች። ሰርግ ፐርፌክት አይደለም። ፐርፌክት የሚያደርገው የሁለቱ ጋብቻ ነው እና የሁለቱ ደስታ ነው። ደስታቸው ላይ ትኩረት ቢያደርጉ ሞር የተሻለ ነው እና ትልቁ ቻሌንጅ አይ ቲንክ ሰዎችን ለማስደሰት መሞከር ይመስለኛል። አንዳንዴ ሰርግ የጀመርሽበት አጀማመርና ብዙ ጊዜ እንደሚያደርገው አንድ አይነት አይደለም አይደለም። እሱ ራሱ ትልቅ ቻሌንጅ ነው። ሙሉ ፒክቸሩን አለማግኘት አይደል? አለማግኘት። ለዛ ነው አሁን ምንድነው ባለሙያ ብታማክሪ በዚህ ጉዳይ ላይ አንደኛው ባጀትሽ ላይ በደንብ ሰፖርት ያደርግሻል። አሁን እኛ ምንድነው በስራችን የምናደርገው መጀመሪያ ክላይንቶች ሲመጡ ምንድነው ድሪም ዊዲንጋችሁ ብለን ነው ቁጭ አድርገን የምንጠይቃቸው። ለምን ቅድም ሜንሽን እንዳደረኩልሽ ድሪም ዊዲንጉና በጀቱ አብሮ ይሄዳል ወይ? የእውነትም አሁን ሶሻል ሚዲያ ላይ የሚያዩት ነገርና ያላቸው ገንዘብ እንዴት ነው ባላንስ ማድረግ ይችላል ወይ? እሱም ባላንስ ትሰሪያለሽ ከባለሙያ ጋር ስትሆኚ። ኤስቲሜሽን ፕራይሶችን እንሰጣቸዋለን። ስለዚህ በባጀታቸው እንዲሄዱ ሰፖርት ይደረጋሉ ማለት ነው እና አይ ቲንክ ትንሽ ባለሙያን ቢያማክሩ። ምክንያቱም ሁሉም ሰው ኢሞሽናል ነው ዙሪያሽ ያለው። ጓደኛ ስታማክሪ ከራሱ አንግል ነው፣ ፋሚሊ ስታማክሪ ከራሱ አንግል ነው። ሁሉም ሰው የራሱ ነገር አለው። ባለሙያ ግን ያንቺን በጀት ሴት ለማድረግ በደንብ ይረዳሻል ብዬ አስባለሁ። እንግዲህ ስለ በጀት ስናወራ ዋናው እሱ ነው፣ በጀቱ ነውና እንዴት ነው በጀታችን ላይ ስቲክ ማድረግ የምንችለው? እሱ በጣም ጎበዝ ካፕሎች መሆን አለብሽ። እንዳልኩሽ መጀመሪያ ኮሚኒኬሽን ነው። አሁን ብዙ ጊዜ ኮሚኒኬት የማያደርጉ ሰዎች ይበዛሉ። ምክንያቱም ዝም ብሎ ፍሎ እንዳደረገ ነው የሚሄደው እና ግን ቁጭ ብለሽ ያወራሹ ነገር የምር የምትፈልጊው ነገር ላይ በደንብ ካሰብሽበት ሴት ለማድረግ ይረዳሻል። ደስተኛ ለመሆን የምታስቢ ከሆነ ስለሌሎች ሳይሆን ስለአንቺ ደስታ ፕራዮሪታይዝ የምታደርጊ ከሆነ ሴት ማድረግ ትችያለሽ። ካልሆነ ግን ጫናው ቀላል አይደለም። እውነት ለመናገር ከቤተሰብ የሚመጣ ጫና፣ ሶሻል ሚዲያው ራሱ የፈጠረበት ጫና ቀላል አይደለም ሙሽራ ላይ። ምክንያቱም የሚታየው ነገር በጣም ትልቅ ሌክዠሪ ስለሆነ አንቺ ከምታስቢው ነገር ጋር ባላንስ ለማድረግ ይከብድሻል እና በጣም ሁለቱ ያላቸው ኮሚኒኬሽን ማተር ያደርጋል። ብዙ ነገሮችን ጥሰው ለመሄድ እንጂ ቀላል ሆኖ አይደለም የሚፈጠረው ጫና በቤተሰብ በጓደኛ ኮምፒቲሽንም አለ እዚህ ነገር ላይ። እሱን ነገር ለማለፍ ሁለታችሁ የሆነ ቪዥን ያስፈልጋቸዋል። እኔ እንደዛ ነው ብዬ የማስበው እንጂ አብዛኛው ካፕል በበጀቱ የሚሄድ ካፕል በጣም ትንሽ ነው፣ በጣም ትንሽ ነው። እኔ ካለኝ ኤክስፒሪየንስ ማለት ነው። እሱ ላይ ስቲክ ለማድረግ ቢያንስ ከበጀትሽ ውጭ የሆኑት ነገሮችን እንኳን ማሳነስ መቻል ቀላል ነገር አይደለም ብዬ አስባለሁ። ምክንያቱም አንፕላንድ ነገሮች የወደፊት ህይወትሽ ላይ የሚፈጥሩት ነገሮች ስላሉ ማለት ነው። ቅድም ደግሞ ስለ ቻሌንጅ ስናወራ አንዳንዴ የምናስበው ዌዲንግ ዴያችን ለካ አንድ ቀን ነች። አንድ ቀን በቃ ለአንድ ቀን ነው ያ ሁሉ መከራና ቤት ስንገባ ባልና ሚስት ሆነሽ ስትገቢ ቤትሽ ውስጥ ምንም አይነት ነገር ሊኖር በማይችልበት አይነት ሁኔታ መደረግ ያለበት አይመስለኝም? አይመስልሽም? በጣም እስማማለሁ እሱ ላይ እና ፕራዮሪታይዝ ማድረግ ያለብን ሰርግ ላይ ይሄ መስት ነው የምትዩ
ከዛ ደግሞ ይሄ ቢቀርም ኢትስ ኦኬ ኮምፕሮማይዝ መደረግ ይችላል የምትዩ ነገር ምንድነው? በበጀት ዙሪያ አይ ቲንክ ዋናው አሁን ስፔሻሊ ወጣቶች የሚፈሩት እሱ ይመስለኛል። በጣም ከሚገባው በላይ ውድ ነው፣ ሌክጀሪ ነው። በጣም የተለየሽ መሆን አትፈልጊም፣ ግን ስቲል ትንሽ ላድርገው ብትይ ስቲል ብዙ ነውና ግን ይሄ ቢሆን በልከኛው በጥሩ መደረግ ይችላል። ሌዲዝ ኦኬ የምትዩ ምንድነው? ይሄ ቢሆን አንዳንድ ነገሮች ደግሞ ባይሆኑም ኢትስ ኦኬ በበጀት በደንብ ታይት ሆኖ ላለ ሰው። ወደ ቅድሙ ሀሳብ ነው የምንመጣው። ምንድነው ቅድሚያ የሚሰጡት ነው ሙሽሮች? ለሆነ ሙሽራ የሆነ ነገር ፕራይታይዝ ይደረጋል። እኔ ግን እንደ ባለሙያ መጀመሪያ ፕራይታይዝ መደረግ አለበት የምለው ነገር አለ። የመጀመሪያው ቀለበትሽ ነው። ምንም ማትደራደሪበት ነገር ነው። ቀለበት መኖር አለበት። ቆንጆ ቀለበት መሆን ሻይን ምናምን ማድረግ የለበትም። ግን እቃ ታጠቢያለሽ፣ ነገር ልጆች ታጠቢያለሽ ነው በተለይ ለሴቷ። ያው እሱንም ስቲል አሁንም በበጀትሽ ነው የምትሆኚው። ቀለበት ላይ ግን ለቀለበት ላይ ኢንቨስት ቢደረግ እኔ ፐርሰናሊ እኔም እንደዛ ነው። ግን ይሄ ፐርሰናል ሀሳባችን ነው። ግን ለሙሽሮች ግን በበጀታቸው ልክ ቀለበት ግዴታ ነው ብዬ አስባለሁ። ከዛ በኋላ ደግሞ ፎቶ በጣም ኢምፖርታንት ነው ብዬ አስባለሁ። ምክንያቱም ወደፊት ልጆችሽን ነው የምታሳዩ። ብዙ ሚሞሪዎች አሉ። የድሮ ቪዲዮ ላይ ራሱ ሜንሽን ይደረጋል። ይሄ ልጅ እንደዚህ አድርጎልን እንደዚህ እና በጣም የፎቶ በጣም ኢምፖርታንት ነው። ለልጆች የምታሳዩ ፎቶና ቪዲዮ በጣም ኢምፖርታንት ነው ብዬ አስባለሁ። ከዚህ ውጭ ያሉ ነገሮች ለምሳሌ አሁን ለፎቶ በጣም ብዙ ልብስ ማድረግ እሱ ግዴታ ነው ብዬ አላስብም። በጣም ሌክዠሪ ቦታ ሄዶ ትልቅ ብር ከፍሎ ኢንትራንስ ከፍሎ ገብቶ ፎቶ መነሳትም እኔ ግዴታ ነው ብዬ አላስብም። ሰዎች የተገናኙበት ኮዚ ቦታ ካለ ከካሜራ ጀርባ ማውርተነው ነበር ትዝቃለሽ እና ሰው የግዴታ ሌክዠሪ ቦታ ሄዶ መነሳት የለበትም። በጣም ለሱ ሚኒንግ የሚሰጥ ቦታ በጣም የተገናኙበት ሊሆን ይችላል። ትንሽዬ ኮፊ ሃውስ ልትሆን ትችላለች። እዛ ቦታ ላይ ሰው መነሳት መጀመር አለበት ብዬ አስባለሁ። በጣም ሌክዠሪ ዲኮርም ግዴታ ነው ብዬ ነው አላምንም። ኢንቪቴሽን ካርድ ላይ ለምሳሌ በጣም ሌክዠሪ ኢንቪቴሽን ካርዶች አሉ። እንደ አንደኛው ማያየውት አልበም ይመስላል። ፎቶአቸው ኦሬዲ አለ እዛ ጋር። ኦ ማይ ጋድ it is extra level። አሁን እሱም ግዴታ ነው ብዬ እኔ አላስብም። ሌሎች በጣም ብዙ ሜንሽን ማድረግልሽ ነገሮች አሉ። ቅድሚያ ግን የሚሰጡት ነገሮች ለእኔ ካሜራ፣ ቀለበት፣ ሜቢ ካተሪንግ እንደ ካፕሎቹ ሆኖ የምግብ ጉዳዮች ብቻ እነሱ ደስታ የሚሰጣቸው ላይ ቅድሚያ ሰጠው። እነዚህ ነገሮች ግን ኤክስትራ ናቸው ብዬ ነው ማስበው። ከዛ በኋላ በጀትሽን አይተሽ የምትጨምሪያቸው ነገሮች ናቸው ብዬ ነው ማስበው። ለምሳሌ ኬክ 7 ደረጃ 10 ደረጃ ኬኮች አሉ። እኔ ኬክ ወዳለው 10 ደረጃ ይሁን ማለት የለብሽም። ሀሳቡ ራሱ ኬክ ሴሌብሬሽን አይደል? ሴሌብሬት ልታረጊ ነው የምታረጊው። ስለዚህ ባጀትሽ ሎ ከሆነ ኦፍኮርስ 2 ኬክ ማድረግ ትችያለሽ። 2 ደረጃ ኬክ ኢቭን አንድ ሆኖ ረጅም አሁን የመጡ ትሬንዶች አሉ። እነሱን ማስተራት ትችያለሽ። በእነዚህ ቬኒው እና ሰዎችን ደግሞ መቀነስ፣ ምጣሪያቸውን ሰዎች ቁጥራቸውን መቀነስ ራሱ እሱም አንድ ቴክኒክ ነው በሎ ባጀት ለማድረግ ማለት ነው። ስለ ሰርግ ስናነሳ ትክክለኛ ሰዎች አካባቢሽ ላይ ከሌሉ ቀንሽ ይበጠበጣል በደንብ። ዋነኞቹ ደግሞ ብራይድሜይድስ ሚዜዎቹ ናቸውና እንዴት ነው አሁን አንቺ ካየሽው ብዙ ሰርግ ሆስት አድርገሻልና ካየሽው ምን ያህል አስፈላጊ ነው ትክክለኛ ሰዎች አካባቢሽ ላይ መሆናቸው? ከዛ ስለ ብራይድሜይዶች እንመጣለን። በጣም አስፈላጊ ነው። እኔ የመጀመሪያ ጥያቄ
ሙሽራ ሳገኝ ሚዜዎች ስንት ናቸው? የምርም ጓደኞች ናቸው ወይ? የምር ጊዜ ያላቸው ወይ ላንቺ? የምርኛው የምንላቸውን ነገሮች እኛ ያው እንግዲህ ፕሮፌሽናል ሆነን ነው እዛ ቦታ ላይ የምንሄደው፣ ነገሮችን በስኬጁል ነው የምናስኬደው። እነዛ ነገር ለማድረግ ዊሊንግ ናቸው ወይ? ያንን ነገር ነው የመጀመሪያ ጥያቄ። አሁን የሚያዩኝ ሙሽሮች ይሄንን ነገር እንትን ያደርጉልኛል። ምክንያቱም ለኛ ትልቁ ስራ ላይ ቻሌንጅ የሚሆንብን ነገር ሚዜ ነው። ሶሪ እንግዲህ ሚዜዎች ነው ደውማር ይገባቸዋል፣ እኛም ይገባናል። ምንድነው መሰለሽ አሁን አንድ የሚባል ነገር አለ። ሚዜዎችሽ አነሱ እኮ ለምን አትጨምሪም? ለምን 6-7 ለምን አታረጊያቸውም? እንደ ጓደኛተሽ ነው እንደምና የሚባል ነገር አለና አይ ቲንክ ይሄ ሚዜ የሚባለው ነገር ሚኒንጉን እያጣ የመጣ ይመስለኛል። እኔ ምንድነው ማስበው ሚዜነት የምር ጓደኛሽ፣ የምር ኮምፈርት ዞንሽ የሆነ ሰው ላንቺ ደግሞ ወደፊት ለልጆች ስታስረዳቸው ልጅ እንደዚህ ጋር ነበርን አብረን የተማርነው እንደዚህ ሰፖርት አድርጋኝ ነበር ለማለት ራሱ እኮ አይመችም አይደል? ሶ ሚዜዎችን ስትመርጪ በጣም መጠንቀቅ አለብሽ። እኛ በጣም አሪፍ ሰርግ ብለን የሰራናቸው ሰዎች አሪፍ ሚዜ የነበራቸው ሰዎች ናቸው። በጣም ኮምፈርታብል ሆነን ስሙዝ የሆነ ነገር በጣም ደስተኛ የነበረ ሰርግ ብትጠይቂኝ ሁሉም አሪፍ ሚዜ ነበራቸው። በጣም ችግር ውስጥ የገቡ ሙሽራ በጣም ያለቅሳልኛ ጋር በጣም ያዝናል። በቃ ሰርግ ቀን እስከማይመስል ሰርግ ደስታ ነው አይደለ? ግን ሰርጉ በቃ ደስታው ተረስቶ በቃ እንደዚህ አይነት ጓደኛ ነው ወይ ያለኝ ብሎ ያኔ ፊገር አውት የሚያደርግ ሰው አለና በጣም ሰዎች በጥንቃቄ መምረጥ አለባቸው ሚዜ እና ማስጨነቅም የለባቸውም ሰዎች ሚዜ እንዲሆኑ እና እሱን በጣም አምናለሁ። ሰዎች ያለ ሚዜ ሰርግ ማድረግ ይችላሉ። ባይ ዘ ዌይ ይሄ ነገር በጣም ሰዎች ምክንያቱም እኔ ካለ ሚዜ የሰራኋቸው ሰርጎች ነበሩ። ምሳሌ ልስጥሽና በጣም ወደው አንድ ሰርግ አለ ያለ ሚዜ ነበር የሰራነውና በጣም ስሙዝ ነበረ። በጣም ፎቶ የመነሻ ጊዜ ነበራት። ብዙ ልብስ የመቀየር ጊዜ ነበራት። እርስ በራሳቸው ፍቅር የመገላለጫ ጊዜ ነበራቸው። ቪዲዮ ላይ በጣም በቃ በጣም ደስ የሚልኛ ፌቨራይት ሰርጋችን ነበረ ከቲሞቼ ጋር ማለት ነው። እና ሙሽሪት ታማክረኝ ነበረ እርግጠኛ ነሽ ግን ያለ ሚዜ ይሆናል ይሄ ፕሮግራም? በደንብ ነው የሚሆነው መሆን ይችላል። ምክንያቱም ያንቺ ደስታ ነው የሚበልጠው እና ሞሮፍ ለሰው ለምታሳዩ ነገር ከመጨነቅ ይልቅ ይሄ ውስጥሽ ያለው ነገር ደስተኛ መሆን። ምክንያቱም ያበሻ ፋሚሊ ታውቂያለሽ በጣም ለሰርግ ያለውን ነገር ያጅብሻል፣ ሰፖርት ያደርግሻል። እውነት ለመናገር በዚህ ሁኔታ ማለት ነው እና ምንም ግዴታ ነገር የሆነ ነገር የለም ሚዜ ላይ። እኔ እንደዛ ነው ብዬ ማምነው። እና ሙሽሮች መጨነቅ የለባቸውም። ትክክለኛ ሰፖርት የሚያደርጋቸው ኢቭን ጊዜ አንዳንዴ በጣም የምትወጁ ሚዜ ሆኖ ግን ጊዜ አይኖረው። ጊዜ የሌለው ሰው ራሱ ሚዜ ለመሆን ይከብዳል። ምክንያቱም ጊዜ ያስፈልጋል አይደል? ሚዜ ለመሆን ልብስ ትለኪያለሽ፣ ሜካፕሽ አለ፣ ልብስ አለ፣ ብዙ ነገሮች አሉ ልታደርጊው ጊዜ ያስፈልጋል። እሱን ነገር ኮንሲደር ማድረግ አለባት። ምክንያቱም እስከመጨረሻው ድረስ ይሰማሻል። መጥፎ ሚዜ ካለሽ መጥፎ ሚሞሪ ይኖራል ማለት ነው። እሱ ላይ በጣም መጠንቀቅ አለባቸው ብዬ አስባለሁ። በጣም አሁን ለምሳሌ አንቺ ስራ እየሰራሽ በጣም ዲፊካልት የሆኑ ብራይት ሜዶች ገጠሙሽ፣ ሙሽራዋም ሳዶነች ወዲዱ ሰው ምንድነው መሰለሽ እኔ መጀመሪያ ማደርገው እኔ ቀድሜ ሚዜዎችን ሲሪየስሊ ነው ቴክ ማረጋቸው። ልክ እንደ ሙሽራ ማለት ነው። ሰው መጀመሪያ ቀድሜ ነው የፀጉር ሄር ስታይል ማስመርጠው። እንዲስማሙ አድርጌ ጨርሼ ነው ወደ ሰርግ የምገባው። ኦኬ ሄር ስታይላቸው ሊሆን ይችላል ኢቭን የጥፍር ቀለማቸው ሳይቀር፣ ምክንያቱም ስለሚያጣላ ማለት ነው። አጣልቶም ስላየን ነው። ሶ በጣም በትንሽ ነገሮች ጭቅጭቅ ይፈጠራሉ። ያ ነገር ደግሞ ኢቨንቱን ወደ ሌላ ነገር ይቀይራል። አንቺ ደግሞ ሪስፖንሲብል ነሽ እዛ ቦታ ላይ። እንደዚህ ነገሮች ሲፈጠሩ ላንቺም ስራሽን በደንብ እንዳታሳይ ያደርግሻል። በቃ ኢሞሽናሊ በጣም ሙሽራዋ ሲደብራት አንቺ ጋርም ይጋባል ስሜት ያለው። ስለዚህ ቀድሜ ሚዜዎችን በደንብ ነው ማገኛቸው። በደንብ ነው ክሊር ማረገው ኤቭሪቲንግ። ጸጉራቸውን ስንት ሰዓት ነው የሚሰሩት፣ ስንት ሰዓት ነው የሚሄዱት፣ እንዴት ነው የሚሄዱት፣ ምንድነው የሚቀቡት፣ ምንድነው ጸጉራቸው፣ ኤቭሪቲንግ እናወራለን ማለት ነው። ያ ነገር አይ ቲንክ ረድቶኛል። ምክንያቱም መጀመሪያ ሰሞን ስራ ስጀምር ትንሽ ሀስል የሆነብኝ ሚዜ ስለነበረ አሁን ላይ በደንብ ነው ሚዜዎችን ሲሪየስሊ ማያቸው። ሙሽራዋንም በደንብ ነው ማማክራት። እርግጠኛ ነሽ ወይ በሚዜዎችሽ? እና ይሄን በዚህ ነው ልታደርጊው የምትችለው። ከዚህ ውጪ የሆኑ ነገሮች ለኛም ከባድ ናቸው እውነት ለመናገር ማለት ነው።
እና በዚህ መንገድ ነው ሃንድል የምናደርጋቸው። እሱ ጥሩ ነው። ግን ሜንሽን ማድረግ የምፈልገው በጣም ደስ የሚሉ ደግሞ ሚዜዎች አሉ። ማለት ሁሉ ጊዜ ብዙ ጊዜ አሁን ስለ ሚዜ እየተወራ ነው እና ሚዜዎች እንዲህ ናቸው ይባላል። ግን በጣም ዋጋ የሚከፍሉ ብዙ ነገር ሀፕን ሆኖ ከቨር አድርገው ሁላ ሳይነግሯት ከዛው ፊክስ ማድረግ የሚችሉ ለሷ በጣም ብዙ ዋጋ የሚከፍሉ ሚዜዎች አሉ። እሱን ደግሞ አፕሪሺየት እናደርጋለን። yes አንድ ሰው ሚዜ ሲሆን ይሄንን ኢንቪቴሽን ሲቀበል ቻሌንጁንም በዛው ማስረዳት ምን ያህል ቻሌንጂንግ እንደሆነ ሰው አይረዳም። ኮሚትመንት ይጠይቃል። it is meaningful የሆነ ለፎቶ መሙያ አይደለም። እንደውም ያልሽኝ ነበር ስለ ኪራይ እና መቼም የኪራይ ሚዜ መጥቶ አይተሽታል። ምን ያህል ሚኒንግፉል ነው ምንም ሚኒንግፉል አይደለም። አሁን ማለት እኔ አሁን እንደሱ አይነት ነገሮችን ሰፖርት አላደርግም። የሚዜ ኪራይ ሰፖርት አላደርግም። ይቅርታ ሚዜ እንግዲህ ምታከራይ so sorry ግን ምንድነው አልበምሽን አንቺ ጋር ነው የሚቆየው። ከፍተሽ ስታዩ ከፍለሻቸው ያመጣሻቸው ምን እንደሚሰማሽ ራሱ አሁን አንቺ ምንም ሚኒንግ የሌለው ነገር እኔ አይ ዶንት ኖ ይሄን ነገር ማውራት አይኖርብኝ አላቅም። ሚዜዎቼ አያምሩም ሚዜ ፈልጉልኝ የተባለበት ጊዜ ነበር። ይሄን ነገር ሰምቻለሁ እና አይ ቲንክ ሚኒንጉ በጣም ጠፍቶብናልና እንደዛ ማድረግ ብዙም አስፈላጊ ነው ብዬ አላስብም። ለደስታችን ብናስብ የተሻለ ነው ብዬ አስባለሁ። ሚኒንግፉል የሆነ ነገር ብናደርግ ሁሌ የምናስበው ነገር ስለሆነ ሚሞሪያችን ላይ ጥሩ ነገር ይቀመጣል ብዬ አስባለሁ። ሚዜዎቹ ብዙ ጊዜ ለሙሽራዋ ደስታ ነው መሆን ያለባቸው ይባላል። what do you think of that? 100% እሷ ያለችው የእሷ ደስታ ነው መፈጸም ያለበት፣ እሷ የፈለገችው ነው መሆን ያለበት ይባላል። እሷም ምንድነው በሙሽራም ሳይድ ነገሮችን አንደርስታንድ ማድረግ የሚዜዎችን አቅም ፍላጎት ማመን ሊያደርግ ይችላል የሚለው ገባሽ። አሁን ለምሳሌ ሆነች ፋይናንሻሊ ስቴብል ያልሆነች ልጅ ሚዜ አድርገሽ በጣም ሌክዠሪ ቀሚስ እንድትለብስ ሌክዠሪ ጫማ እንድታደርግ ብታረጋት እሷም ኮምፎርታብል አትሆንም እዛ ቦታ ላይ። ስለዚህ ለዛ ነው ቅድም ያልኩሽ በጣም ተጠንቀቃ ነው ሙሽራ ያንን ነገር ማድረግ ያለባት። ምክንያቱም ሚዜም ያው ሰው ነው፣ ሰው ደስ ሊለው ይገባል እዛ ቦታ ላይ። ኦፍ ኮርስ እሷ ናት ቅድሚያ የሚሰጣት፣ እሷ ሙሽራ ናት። ግን እሱንም ኮንሲደር ማድረግ ያስፈልጋል ብዬ አስባለሁ። እነሱም ኢንጆይ ማድረግ አለባቸው። ደስታ እንግዲህ ስለ ሰርግ ስናወራ ትልቁ ደግሞ ሌላኛው ችግር የፋሚሊ ኢንቮልቭመንት ነው አይደል? የፋሚሊ ምን ያህል በምን ያህል ሰርገኞች በምን ያህል መጠን ነው የፋሚሊ ኢንቮልቭመንት መፍቀድ ያለባቸው? አንዳንዴ ቻሌንጂንግ ሆኖ ሳይተሽ ታውቂያለሽ ወይ በፕላኒንግ ፕሮሰስ ውስጥ? በደንብ ፋሚሊ ምንድነው እንደ ካልቸርም እንግዲህ ብዙ ጊዜ በፊት ሰርግ ፕላን የሚያደርገው ፋሚሊ ነው አይደል? አሁን ነው ፕላነሮች መጥተው ከዛ ብዙ ነገሮች ሄዴክ መውሰድ የጀመሩት። ቤተሰብ ያው ሪስፔክት ማድረግ አለብሽ፣ ሀሳባቸውን መስማት አለብሽ። ግን ባውንድሪ ያስፈልጋል ብዬ አስባለሁ። እኔ ምንድነው አሁን እኛ ስራ ላይ የፋሚሊ ሚቲንግ የሚባል አለ ከሰርጉ ቀን በፊት። ያንን አንደኛ የምናደርግበት ምክንያት የስራ ክፍፍል ለመስጠት ነው አንደኛ። ሁለተኛ ነገር ደግሞ ማን ምን ኃላፊነት ላይ እንደተቀመጠና የኛ ስራ ደግሞ ምን እንደሆነ ኢንጌጅመንቱ ክሊር እንዲሆን ነው የምናደርገው። ምክንያቱም እሱን ካላደረግሽ ትንሽ ሜስ ያደርጋል። ምክንያቱም በመጥፎም ነገር ላይ ሆን ይችላል፣ ግን አገስኩኝ ብሎ ብዙ ነገሮች ሜስ ሊያደርግ ይችላል ፋሚሊና እንዳልኩሽ አሁንም ደግሜ ወደፊት መጣለው ኮሚኒኬሽን በጣም ወሳኝነት አለው። ከዛ ደግሞ ባውንድሪ ቪዥንሽን ደግሞ ካወቅሽ እርግጠኛ ነኝ ነገሮችን እንትን ማድረግ ትችያለሽ፣ ማስቆም ትችያለሽ ብዬ አስባለሁ። ፕሬሸሩን ያለ ምንም አለ ፕሬሸር ማለት አይኖርም ማለት አይቻልም። ምክንያቱም የምትኖሪው ከፋሚሊ ጋር ነው፣ መልሰሽ ሶሳይቲንም ታገኘዋለሽ። እሱ ሄዴክ ይኖርብሻል ኦብቪየስሊ፣ ግን ባውንደሪሽን ሴት ማድረግ አለብሽ። ምክንያቱም አት ኤንድ ኦፍ ዘ ዴይ አንቺ ነሽ ሰርጉን የምታዩ፣ አንቺ ጋር ነው ቪዲዮሽ የሚቀመጠው። ስለዚህ እሱን ማሰብ አለብሽ ብዬ አስባለሁ። አንድ ሰው ሰርጉን ፕላን ሲያደርግ እንዴት ነው በደንብ ሚኒንግፉል የሆነ ብዙ ጊዜ ሰርግ ሲደረግ ባልየውንና ሚስትየውን አይመስልም። የሆነ ሰውዬን ሰርግ ነው የሚባለው። የሆኑ ሰዎች ሶሻል ሚዲያ ላይ የታየ የእነንትናን ሰርግ የሚመስል እንጂ ሚኒንግፉል በጣም ኢንቲሜት የመሆን ቻንሱ እንደውም ትልቅ ዲስአግሪመንት የሚፈጠረው ሰርግ ላይ ነው አይደል?
ቲም ባለመሆን because እሷ የምትፈልገው አለ ሜቢ ፕሮባብሊ ሴቶች ነን ሰርግ የምንወደው ጊዜ ወንዶም እንደዛውና እንደዛ ገጥሞሽ ያውቃል በቃ ማትረሹ ዲስአግሪመንት የተፈጠረ በብራይስ ሜይድ ኦር በፋሚሊ ዙሪያ ኦር በባልና በሚስት ሚዜዎች ማለት በጣም ብዙ ነገሮች አሁን እንዲብዬ መንገርም አልችላቸው በጣም ብዙ ነገሮች ይፈጠራሉ በሄር ስታይል መጣላት ሊሆን ይችላል ባለቀ ሰዓት ሰርጉ ደርሶ ካንሰል የሚያደርግ ሚዜ አለ በቃ ሚዜ አልሆነም የሚል ሰው አለ የሰርጉ ቀን በቃ ምንም አይነት ማኩረፍ ነው እንደሚባል ማኩረፋ በቃ ማኩረፍና ሙሽራ በቃ በጣም ነው የምታዝነው በዛ ሰዓት እና ሙዳቸው ይቀየራል እኛ ልክ እንደ ሙሽራ ሚዜዎቹን ትሪት ማድረግ እንጀምራለን ወደዛ ሙድ እንድትመጣ ይሄው በጣም ከባድ ነገር በጣም አንዴ ቤተሰብ ጋር ምንድነው የገጠመኝ መሰለሽ እናትየው አረፈደች የሙሽሪት እናት ማለት ነው ሶ በጣም ይደውሉልኛል ምንድነው ሀፕን ያደረገው ይያልኩኝ አርሊ ስንሄድ እናትየው አልመጣችም ሶ ምትለብሰው ልብስ አፍቶባት ምናምን ነው ሶ ለረጅም ሰዓት አዳራሽ ሞልቶ ሙሽራው ውጪ ቆሞ እናትየው መጠበቅ ጀመርን ማለት ነው ይሄን በቃ ማረሳው ነገር ነው ምክንያቱም እኛ አሁን ምንድነው ቤተሰብ ቶሎኑ በጊዜኑ የሚል ፋሚሊም ቼክ ማድረግ ለካ አለብን ኦኬ አላችሁ ወይ ምናምን ምክንያቱም በጣም ኢምፖርታንት ነው አይደል ብራይድ ሳት ኖር አዳራሽ መግባትና በጣም ብዙ አጋጣሚዎች አሉ ስለ ቀደም ያልኩሽ ነበር አንድ ሰው ዌዲንግ ሲያስብ ፕራዮሪታይዝ ማድረግ ያለበት more than anything ለተጋቢ ነው ከሆነ ሰው ጋር ፐርሰናላይዝ መሆን አለበት ብዬ እኔ አምናለሁ እና ሚኒንግፉል ለማድረግ ፐርሰናላይዝ ለማድረግ የሆነን ሰው ሰርግ እንዳይመስል በቃ አንቺን ያይደለ ፈጽሞ ሰርግ እንዳይመስል ለምሳሌ ሚዜ ማትፈልጊ ከሆነ the sake of ምን ይሉኛል እኔ ጓደኛ የላትም ይሉኛል ሚለው it's okay በጣም ኢንቲሜት እንደውም ይሆናል ግርግር ነው ከቻላችሁ እንዳልችሁ ፎቶ መነሻ ታይም ይኖራል ኢንቲሜት ይሆናል አይምሮሽ አይከፋፈልም የእንትናፊ ተጨማደደ ብለሽ ለያንዳንዱ ሰው መጨነቅ የለብሽማ በጣም ሀስል ይቀንሳል ብያሳለሁ ብራይስ ሜይድስ አለመኖሩ ሚረዳ ሰው ካለ ፋይን እና እንዴት ነው ፐርሰናላይዝ ኢንቲሜት because the next day the same day በቃ አብረው ናቸው ላይፍ ይቀጥላሉና እነሱን መምሰል አለበት በያስባለሁ እንዴት ነው ኢንቲሜት ፐርሰናላይዝድ መሆን ያለበት ብለሽ ታስቢያለሽ ሁሌ ነው የምጠይቃቸው ሙሽሮቼ ምን አይነት ሰዎች በቃ እንደ ፐርሰናሊቲያቸውን ራሱ ባቅደስ ይለኛል ለምን አንቺን የሚመስል ሰርግ መሆን አለበት ሰርጉ የሆነን ሰው ኮፒ ፔስት ማድረግ የለብሽም ለምሳሌ አሁን ምን ይገጥመናል በጣም ኢኖሰንት የሆነች ልጅ ብዙ ማታወራ ባህሪዋ እንደዚህ ሆነ ሰው ዳንሲንግ ትሬኒንግ መውሰድ ትፈልጋለች በጣም በቃ እና ያልሆንሽውን ነገር ሰርግሽ ላይ መሆን የለብሽም ምክንያቱም ሚኒንግፉል አይደለም አንቺን የሚገልጽ ነገር ነው ማድረግ ያለብሽ ቱ ማች የሆነ ነገር አንቺን የማይገልጽ ልብስ በቃ አንቺን የማይመስል ነገር ሲያደርጉ በጣም ይገጥመናልና ብዙ ጊዜ የመጀመሪያው ሴሽናችን ምን አይነት ነው የምትፈልጉት እናንተ ምን አይነት ናችሁ ከፎቶ ነው የምንጀምረው አሁን ፎቶ ላይ አድቫይስ ማድረጋቸው ነገር የት ነው የተዋወቃችሁት እዛ ቦታ ላይ ማድረግ እንችላለን ወይ ፎቶሹት ፕሮግራማችን እዛ ቦታ ላይ ማድረግ እንችላለን ወይ እኔ አሁን የሚያይሳቀኛል በጣም ከስተም ማድረግ ሰርጉን ከስተም ማድረግ በጣም ነው የምወደው ምክንያቱም ሰርጉ በቃ ያንቺ እንዲመስል ያንዳንዱ አሁን ደግሞ ከስተም የሚያደርጉ በጣም ብዙ ልጆች መጥተዋል ግን ሰርጉን አንቺን የሚመስል ካልቸርሽን የሚመስል ሃይማኖትሽን የሚመስል አንቺን የሚመስል ነገር መሆን አለበት እና እሱ ላይ በጣም ነው ሰፖርት ማድረጋቸውና እንደዛ እንዲሆን በተቻለ መጠን ሞክራለሁ ምክንያቱም እንዳልኩሽ አሁን የቀደመው ልጅ ያንን ኢኖሰንት ነገር ይዛ ያንን ነገር መፈለገው ልክ ነው ብዬ አላስብም ማለት doesn't make sense አይደል ሰርግ ላይ ስታመጪ ያንን ነገር ያንቺ ነገር ነው እንጂ መሆን ያለበት አንድ ትልቅ ሰርግ ነበርና እሱን ሰርግ ብዙ ሰው በቃ እንደሱ አይነት ነው ፈልገው ይሄ ነገር የት ነው የተሰራው ይሄ ነገር በጣም በቃ ኮንሺየስ ሆነው ብዙ ሰዎች ይጠይቁኛልና ነው ለምንድን ነው እንደዛ የሚሆነው እሷ ያንን ነገር ያደረገችው እሷ ላይ ስለሆነ ነው ያማረው ከዚህ የእሷ ነገር ነው PR ደግሞ በሌላ መልኩ እና አንቺ ደግሞ አንቺ የሚመስል ነገር ነው ፋይንድ አውት ማድረግ ያለብሽ ቅድም ያልኩሽ አሁንኛ
በደንብ ራሱን አውቆ የሚመጣ ሙሽራ ሲሆን የሚፈልገውን ነገር ሲያቅ በጣም ብዙ ነገር ክሬቲቭ ይሆናል፣ አሪፍ ነገር ይሆናል። ግን የሚፈልገውን ነገር የማያውቅ የሆነን ሰው ኮፒ ፔስት አደርጋለሁ ሲል ሰርጉም ብዙ ጊዜ አያምርም፣ አሪፍ ነገር አይሆንም፣ አንቺም ደስተኛ አትሆኝ። እና በተቻለ መጠን ከኛ ፐርሰናሊቲ ጋር ከኛ ጋር የሚሄድ ነገር ብናደርግ ሞር ሚኒንግፉል ይሆናል ብዬ አስባለሁ። ያ እንደዛ ሲሆን ኢትስ ቢዩቲፉል በቃ ሚኒንግፉል ነው። አየው የተባባልሽ የምታወሪው ነገር ለልጆችሽ የምታወሪው ይሆናል። እና ደግሞ አንቺን የሚመስል ነው የጠራሽው ሰው ባንቺ ልካ ምክንያት አለሽ። ይሄን ያረግሽበት ምክንያት አለ። it is beautiful እንደዛ ቢሆን። አሁን ይሄንን ፕሮግራምን ያዘጋጀውበት ምክንያት ሁላችንም አለብንበት እንዳታልፉ እና በቃ ትዳር ሰርግ አይደለም። ሰርጋችሁን ግን ለትዳራችሁ በጣም የሚያስደስታችሁ እንዲሆን የማድረግ ኦፕሽን አላችሁ፣ መብት አላችሁ፣ ተጠቀሙበት። ምክንያቱም ብዙ ጊዜ ላለው ምግብ ላይ ስፔሻሊ ብዙ ሰው በመጥራት አላምንም። ምክንያቱም ትዝ አይለውም የበላው ምግብ የሰርግሽ ቀን ትዝ የሚላቸው ሜቢ ፎቶ ነው። እስኪ ፎቶ አሳየኝ እንጂ ምግቡ እንዴት ነበር ብሎ ሰው አይጠይቅሽም። እና ኖዊንግ ኢንቨስት የምታደርጊበትን ቦታ ማወቅም ትልቅ ነገር ነው። አሁን ነው ፕላኒንግ በጣም ጥቂት ነው ፕላን የሚያደርገው ሰው ያለው። ፕላን ለመደረግም ሰርጉን የሚሰጠው ትንሽ በጣም ትንሽ ህዝብ ነው ከሀገራችን ጋር ስናወዳድረውና ምን ያህል አስፈላጊ ነው ዌዲንግ ፕላነር ለአንድ ዌዲንግ? የግድ ትልቅ መሆን አለበት ዌዲንግ ፕላነር ለመቅጠር ነው? ምንድነው መጀመሪያ ፕላነር ራሱ ምንድነው የሚያደርግልሽ? የከፈልሽው ነገር ኮኦርዲኔት መደረግ አለበት። ምክንያቱም ቦታውም ላይ ላታገኙ ትችላለሽ። ከመጀመሪያው ጀምሮ ነው ፕላነር የሚረዳሽ። የመጀመሪያው ፕላኒንግ እና በጀቲንግ ላይ ነው በጣም ሰፖርት የሚያደርግሽ። አሁን አንዳንድ ጊዜ መተው ያላቸውን ባጀት ነግረውን በዚህ እነሱ የሚፈልጉት ነገር መደረግ እንደማይችል ነግረናቸው የተዉ ሰዎች አሉ። ባላቸው በጀት እና እነሱ የሚፈልጉት ድሪም አብሮ አይሄድ ብሎ ይሄ በጀት እና ይሄ ድሪም አብሮ አይሄድም ብለን በጀት ላይ ፕላኒንጉ ላይ በጣም ሰፖርት እናረጋቸዋለን። ያሰቡት ነገር ደግሞ በሰዓቱ እንዲደረግ ታይም ላይን ላይ በደንብ ነው ሰፖርት የምናረጋቸው። ስታይል ላይ እና ዲዛይን ላይ በደንብ ነው ሰፖርት የምናረጋቸው። ምንድነው መልበስ ያለባቸው ቁጥሩን ራሱ ለምሳሌ አሁን እንዳልኩሽ ቅድም በጀት ላይ በደንብ ስለምንመካከል የልብሱ ቁጥር ላይ ያለው ነገር ላይ ራሱ መቀነስ ያለበትና መጨመር ያለበትን ነገር በደንብ እናወራለን። ቅድም ፕላኒንግ ላይ ያልነገርኩሽ ፕራዮሪታይዝ የሚያደርጉት ነገር ላይም ሰፖርት እናረጋቸዋለን። ምንድነው የምትፈልጉት መጀመሪያ፣ ቀጣይ ምንድነው የምትፈልጉት፣ ምንም አይመስላችሁስ ነገር ምንድነው ቢቀር ብንተው ይሄን ነገር ብንቀንሰው የሚለው ነገር ላይ በደንብ ሰፖርት እናረጋቸዋለን። ሌላ ደግሞ ብዙ ፕሮብለሞች ይፈጠራሉ ሰርግ ላይ። በቃ ፐርፌክት የሚባል ሰርግ የለም። እሱን ችግሮች የምንፈታው እኛ ነን። ከዛ ቦታ ላይ ተገኝተን ላስት ሚኒት ላይ የሚቀየሩ ነገሮች ሊኖሩ ይችላሉ፣ ካንስል የሚደረጉ ነገሮች ይኖራሉ። ለሱ ሁልጊዜ መፍትሄ ያለው ዌዲንግ ፕላነር ማለት ነው። ስለዚህ እዚህ ነገር ላይ በደንብ ሰፖርት እናረጋቸዋለን። ሰርግ ትንሽ የሚባል ሰርግ የለው ማለት በአቅምሽ ነው አይደል የምታወጪው፣ ሰው አስበሽበት ስለምታወጪ። ያ ነገር ደግሞ ኮኦርዲኔት ካልተደረገ ፕላን ካልተደረገ ትርምስ ያለ ያላማረ ነገር ነው የሚሆን። ያሰብሽውን ነገርም ሳታደርጊ ነው የምትሄጂው። ሌላው ለካፕሎች በጣም ይረዳቸዋል ብዬ ማስበው ስትረስሽን አሳልፈሽ ለፕላነር መስጠት ማለት በጣም ትልቅ ነገር ነው። በቃ ኦኬ እነሱ አሉ በጣም እኔ ኢንጆይ ማድረግ ነው ያለብኝ። የዌዲንግሽ ቀርጎ ሌሊት አይ ሪሜምበር እኔ ሌሊት ነው የገባሁት 1 o'clock so the next day was ሰርጌ ነበር። አበባይን ይዤ ሄጄ ቸርች ቼክ አድርጌ ጸጉሬን ተሰርቼ ብቻዬን በባስ ሄጄ ከረሜላ ጠቀልል ነበር። በጣም ፕላን ሳይደረግ ስለተገባ ነው። ፕላን ብታድርጊ ግን it is በጣም so much easier። ስትረሱ ቡግር ያወጣል ፊትሽ ላይ you look so tired። በጣም እንኳን ሰርግ እኮ ቤትሽ ውስጥ አሁን 10 ሰው ብታሪኩ ሐሳብ ይገባሻል። አሳልፈሽ ለባለሙያ መስጠት ሙያዊ ምክር ማግኘት። ለምሳሌ ቅድም ሜንሽን አድርጌልሻለሁ ብዙ ሰዎች ከራሳቸው አንግል ነው ምክር የሚሰጡሽ። አሁን እናትሽን ብታማክሪያት ኢሞሽናል ናት፣ በጣም ደስተኛም ናት እና ትክክለኛውን ምክር ማግኘት ላትችይ ትችላለሽ ከፋሚሊም ከጓደኛም። ባለሙያ ግን ስትሆኚ ጄኒን ሆነሽ ነው ነገሮችን ያለን ብር ይበቃናል ወይ፣ ያን ነገር ለዚህ ቦታ ፊት ያረጋል ወይ፣ እሷ ትፈልገዋለች ወይ፣ ቅድም ደግሞ ያልኩሽ በጀታቸው ፕራዮሪታይዝ የሚያደርጉት እሱን ሁሉ ኮንሲደር አድርገን ነው ምክር የምንመክረው። እሱም ስላለ
አይ ቲንክ ግዴታ ነው በቃ ኮኦርዲኔት የሚያደርግልሽ ፕላን የሚያደርግልሽ ባለሙያ ያስፈልግሻል። ምክንያቱም ኤክስፒሪየንስ አለው። ከኤክስፒሪየንሱ ካለው ነገር እንዳልኩሽ የተዘረዘርኩልሽ ነገሮች ላይ በሙሉ ሰፖርት ያደርጋል። ስፔሻሊ ከመጀመሪያው ደግሞ ከሆነ በጣም ጥሩ ነገር ያገኛሉ ብዬ አስባለሁ። ከመሀል ደግሞ ከሆነ ኦልሬዲ እነሱ ቡክ ያደረጉት ነገር ላይ ኮኦርዲኔት ያደርጋል ማለት ነው ፕላነሩ። ስለዚህ አይወደድም ምክንያቱም ብዙ እኔ አሁን የፕላነር ፕራይስ ውድ ነው ብዬ እያመንኩ አይደለም። ለምንድን ነው መሰለሽ ከምታገኙ አይ ዶንት ኖ ስንት እንደምትጠይቁ አላውቅም። ምንድን ነው መሰለሽ ከምታገኙ ሀገራችን ጋር ይሄዳል ወይ ነው። አሁን ከውጭ ሀገር የሚመጣ ሰው ምናምን አፎርድ ያደርጋል። ሀገራችን ላይ ያሉ ወጣቶች ገና ኑሮን ሀ ብለው የሚጀምሩ ይሄን ይችላሉ ወይ? ምንድነው ፕራይሱ ራሱ እንደ በጀትሽ ነው አይደል? አሁን ትንሽ ሰርግ የሚደግስ ሰው ፕላነሩም ትንሽ ብር ነው የሚጠይቀው። በጣም ሌክዠሪ ሰርግ ስትደግሽ ደግሞ ሀስሉም ትልቅ ስለሆነ ትልቅ። አሁን ደግሞ በጣም ብዙ ፕላነሮች እየመጡ ነው። ኦፕሽኖች አሉ እንደ ድሮ አይደለምና ያወጣሽበት ነገር ቦታውን ሳይዝ ከሚቀር ፕላነር ኖሮ የነገር ኮኦርዲኔት ቢሆን ምክንያቱም ባጀት ውስጥ መካተት አለበት ብዬ አስባለሁ። ኮኦርዲኔት የሚያደርግ ሰው ሌላ የምታምኝበት ሰው ካለ ኮኦርዲኔት እንዲያደርግ ሊስቱን መስጠት አለብሽ። ግን ባለሙያ መሆኑ ጥቅሙ ምንድነው? ኤክስፒሪየንስ ስላለው ነው እንጂ አሁን ድሮ ነግሬሻለሁ የድሮ ሰርኮች እንዳለ በአጎቶች በምናምን ነው ኮኦርዲኔት የተደረገው። ሰው ግን አሁን ላይ ደግሞ ወጣቱ ብዙ ፍላጎት አለ አይደል? እንደ በፊት ምግብና ድግስ ብቻ አይደለም። ፎቶ ፕሮግራም አለ፣ ሜካፕ አለ፣ ምክር ያስፈልግሻል፣ ሀስሎች አሉ፣ እነሱ የምትወጭበት ነገር ያስፈልግሻል፣ የሚረሱ እቃዎች አሉ። ሰው ደግሞ አሁን ጊዜ የለውም እንደ በፊት አይደለም። ድሮ ጊዜም ስለነበረ ሰዎች ሰፖርት ያደርጉሻል። አሁን ግን ፉል ታይም ያን ነገር ሰፖርት የሚያደርግ ሰው ሳለ ጊዜም ሴቭ ማድረግ እንደኔ ብር ሴቭ እንደማድረግ ነው መቆጥረው። በጣም ስለዚህ አስፈላጊ ነው መቅረት የሌለበት እንደ በጀቱ ሊሆን። አሁን ሰው የሚፈራው እኔ ብዙ በጀት ስለሌለኝ ያው የሰርግ ትንሽ የለውም እንዳልሽው ትንሽም ቢሆን በቃ ዩኒድ ያለሽን ነገር ጥግ የሚያስዝልሽ ሰው ያስፈልጋልና እንደሚታሰበው ውድ አይደለም። መጠየቁ ይሻላል ፈርቶ ከመተው እኔ ከሚወጣው ነገር። ምክንያቱም ከተለያዩ ነገሮች ነው የምታወጪው ሰርግ ላይ ከምታወጪው ነገር ይሄኛው በጣም ትልቅ እንትን ነው ብዬ አላስብም። ምክንያቱም እንዳልኩሽ ነው። ምክንያቱም እነዚህ የተከፈለባቸው ነገሮች ቦታቸውን ካልያዙ በታይም ካልተደረጉ አንቺ የምትፈልጊው ነገር ሀፕን ካላደረገ ኪሳራ ነው። በገንዘብ ብቻ ሳይሆን በሞራልም ምንም በቃ በጣም ታዝኛለሽ። እና እኔ የግዴታ አንድም ሰው ቢሆን ለሰርጉ አለቃ ያስፈልገዋል። በቃ ዋጭ አለ እኮ ሂድን እኮ አሉ ዲኮርን ይሰራለሁ በእጅ ምርጫ እና ከተለያዩ በጀቶች ቀነሰሽ ፕላን የሚያደርግልሽን ሰው ሴት ብታረጊ የተሻለ ነው ብዬ አስባለሁ። እንደሚታሰበው ውድ አይደለም ላይሆን ይችላል። መጠየቁ ጥሩ ነው። መጠየቁ ጥሩ ነው። ምክንያቱም ብዙ ፕላነሮች አሉ። ሃይ በጀት ላይ ብቻ የሚሰራ አለ፣ ሎ በጀት ላይ ደግሞ የሚሰሩ ዌዲንግ ፕላነሮች እየመጡ ነው። ስለዚህ እነሱን ኮንሲደር ማድረግ ያስፈልጋል ብዬ አስባለሁ። በመጨረሻ በጣም በቃ ያሳቀሽ ረስተሽ እቃ ረስተሽ ኦር የሆነ ነገር ፈኒ ነገር ሆኖ ኬክ ተረስቶ አንድ ጫማ ተቀያይሮ ኦር የሆነ መረሳት የሌለባቸው ነገሮች ረስተሽ አጋጥሞሽ ያውቃል? በጣም እንትን ነኝ፣ በጣም ጭንቀታም ነኝ። በጣም ጭንቀት ያው ኢቨንት ተዘጋጂ በጣም አንድ ቀን በፊት ራሱ በጣም ነው ጭንቀት የሚይዘኝ። ግን አንድ ማረሳው ትልቅ ደረጃ ኬክ ነበር ያዘዘችው ሙሽሪት እና ሶስቱ ተገለበጠ ማለት ነው ዳንሲንግ ፍሎር ላይ እና በቃ በጣም የሚያስደነግጥ ነበረ በሰዓቱ። እና የኬክ እንትንም ነበረን እርግጠኛ ነሽ አይደለሽ የሚል ኮንቨርሴሽን ነበረን ከሙሽሪት ጋር። እና በጣም ወዳው አስባበት ያደረገችው አምናት ነው ልጅቷን ያደረገችው። እና ኬኩ መሀል ዳንሲንግ ፍሎር የሚገርምሽ ልክ መሀል ዳንሲንግ ፍሎር ላይ ነው የወደቀው ማለት ነው ኬኩ። እና በጣም አስደንጋጭ ነበረ በሰዓቱ። ግን እንዳጋጣሚ ሌላ ሰው ሰርፕራይዝ ለማድረግ የተዘጋጀ ኬክ ነበር እና ሙሽሮቹም ቲማቸው በጣም አሪፍ ነበረ። አሁን ሲሰሙኝ እንትን ይላል። በጣም አሪፍ ሚዜ ነበራቸው፣ ደስ የሚል ሰዎች ነበሩ ዙሪያቸውን እና ፈን ነበር የሆነው። የሚገርምሽ ነገር ድንጋጤ አልነበረም። እና ከዚህ በፊትም ትሬኒንግ ላይ የምነግራቸው ነገር አለ። ኬክ ሊወድቅ ይችላል እንደዚህ ሊወድቅ እንዲህ አይነት ኮንቨርሴሽን ነበረን ቀድሞ። የሚገርምሽ ነገር እና በቃ ፈን ሆነ። እሱ ራሱ በጣም ኖትስ አልተደረገም። ግን በሰዓቱ ሲወድቅ ያው እንደ ፕላነር በጣም አስደንጋጭ ነበር እውነት ለመናገር።
I can imagine ምክንያቱም ፕላን ቢ አታዘጋጅም ለኬክ ሁለት ኬክ አታዘጋጅም እንደዛ እና ብዙ ያልነገርኩሽ አጋጣሚ ይኖራል እዚህ ጋር ለማውራት ትንሽ ይከብዱ ግን ያው ሰርግ ብዙ ነገሮች አሉት ብዙ ውስጡ ብዙ ነገሮች በቃ something የሆነ ነገር በቃ የሆነ ነገር ይሆናል የሲስተር ሰርግ is been long time I remember እና ጫማ ገዛች የሰርጓን ጫማ ተናዳ ስለነበር of course ፕላነር የለም ወይኔ አይተሻል አዲስ ሙሽራ ሊያገቡ ፒስት ናቸው ሁሉም ሰው ጋር የሚናደዱት ሁሉም ሰው የሚያጣላቸው አግሬሲቭ ናቸው ጸባያቸው ይቀየራል ማውራት አትፈልግም በረዘግታ ነው ስትረስ እኮ ነው ነው እና ጫማ ብቻዬን ነው የምገዛው ብላ ሄዳ ገዝታ መጣች የተቀያየረ ነው ጫማ ጌታ ፋይንድ አውት በሯን ስለማትከፍተው ፋይንድ አውት ያደረግነው ልብሷን ለብሳ ጫማው ይምጣ ሲባል አይ ነው ተቀያይሯል ጫማ እኔ ጫማ ካላየው ሰርግ ቀን እንትን አይደለም ለሊት ገብተን የመጀመሪያ ስራችን ፓክ ሊስቶችን መላክ ነው ቀድመን ፓክ እናረጋለን ከዛ በኋላ ነው ወደ ሰርግ ምን መጣው ቀድመሽ ያልሰራሽውን ነገር የሰርግ ቀን ምንም አታደርጊም ማለት ነው ብዙ ነገር ስለሚኖር ከዛ ሱቅ ያንኳኳን ያንከፍትም አሉ በቃ ለመናቸው ከፍታ ሰጡን ቀየሩልን እንትን አለን ማለት ነውና እንደዚህ በቃ ሲሊ የሆኑ ግን ኢምፖርታንት ነገሮች ይደረጋሉ ይረሳሉ ምንሽ በቃ ተከቷል ተብሎ ያየሽው የተከተተ ነገር የሆነ ሰው አውጥቶት ይሆናል ወይ ምናምን ግን እንዳልኩሽ ቅድም ፕሮብለም ሶልቪንግ ላይ ነው እኛ ምን ሰራው አላልኩሽም ኮኔክትድ ነን ማርኬቱ ላይ የሆነ ነገር ቢጠፋ ፌቨር መጠየቅ የምንችላቸው ሰዎች አሉ ሴክተሩ ቶሎ ነገሮችን ለማድረግ እንትንላለን ሌላው ከፕላነር ውጪ የሆኑ ነገሮች አሉ ለምሳሌ ዌዘር ሊሆን ይችላል ኃይለኛ ዝናብ ካንቺ ቁጥጥር ውጪ የሆኑ ነገሮች ወይ ሀዘን ሰርግ ላይ እንደዚህ ነገሮች አሉ እሱ ደግሞ ከኛ አቅም በላይ የሆኑ ነገሮች ናቸው ወይ በጣም አስፈላጊ ነው ዌዲንግ ፕላነር በጣም አስፈላጊ ነው በጣም በተለይ ለሴቷ በጣም አስፈላጊ እንግዲህ ወደ መጨረሻችን ደርሰናል በመጨረሻ አዲስ ተጋቢዎች አሁን ጥር ነው አይደለ ሰው የሚጋባው ብዙ እዚህ ሀገር አሁን ከፋሲካ ጾም ውጭ አብዛኛው ወር ላይ ሰርጋለ ነሐሴም ሰርጋለ ለአዲስ ተጋቢዎች ምን ትመክሪያለሽ ኮሙኒኬሽን ነው በቃ ዋናው ነገር በደንብ ኮሙኒኬት ቢያደርጉ በያስባለሁ ምክንያቱም ፓወር አለ የሁለቱ ኮሙኒኬሽን እና የሆነ ነገር መያዛቸውና ሌላ ሁሌ ለሙሽሮች የምነግራቸው ነገር ፐርፌክት ሰርግ የሚባል ነገር የለም ፐርፌክት የሚያደርገው የሁለቱ መጋባት ነው በቃ ትልቁ ነገር እሱ ነው ስለዚህ እሱ ላይ ደስታቸው ላይ ትኩረት ቢያደርጉ በያስባለሁና ሚኒንግፉል ቢያደርጉ ሚኒንግፉል የሆነ ሰርግ ለማድረግ ቢሞክሩ በያስባለሁ Thank you አመሰግናለሁ Thank you so much እዚህ ድረስ ስለመጣሽ ሩት የካምፓኒ ስም ምንድነው ሩት ኢቨንት ከዚህ በታች በሚታየው ኢንስታግራም ቲክቶክ ላይ አስቀምጣለሁ በጣም ስፔሻላይዝድ የሆንሽበት ነገር ምንድነው በጣም ዲቴይል ኦሪየንትድ ነኝ እሱን በጣም በቃ ትንንሽ ነገሮች የሚረብሹኝ ሰው ነኝና በጣም ሙሽሮቼን ማስጨንቀው ትንንሽ ነገር ላይ ነው ምክንያቱም ትልቅ ነገር ኦብቪየስሊ ትልቅ ነው ትንንሽ ነገሮች ላይ ግን በጣም ትኩረት አረጋለሁ በጣም ነው ሙሽሮቼን ሰፖርት ማደርጋው በሾፒንግ ላይ ሁላ ሰፖርት አረጋቸዋለሁ ምክንያቱም ትንንሽ ነገሮች ቅድማው ሜንሽን እንዳረግሹ ጫማ ይረሳል ጆሮ ጌጥ ይረሳል እሱን ሁላ ግዢ ላይ ሰፖርት አረጋቸዋለሁ ስለዚህ በጣም ዲቴይል ኦሪየንትድ ነኝ ብዬ እንግዲህ በኮንፊደንስ እናገረው ነገር እሱ ነው ስለዚህ ሩት ኢቨንት ስምረጡ ሩት ኢቨንት ስምረጡ ዌዲንጋችሁን ከሷ ጋር ፕላን አድርጉ እርግጠኛ ነኝ እንደምታስቡት ከባድ የሚሆን አይመስለኝም ብሩም ብዙ ስትረስ ያቀላል እንዳልሽው ነውና ራስሽን ሩን አድርገሽ ብዙ ብር ብታፍሺ እና ስትረስ በጣም ያቀላል ሩት ኢቨንት ስምረጡ ከዚህ በታች በሚታየው ስልክ ቁጥር በዛ ኮንታክት ማድረግ ትችላላችሁ ስንት ጊዜ ቀድመው ከሰርጋችሁ በፊት ኮንታክት ያርጉሽ ገና ሲያስቡ ጀምሮ ኮንታክት ቢያደርጉኝ ለኛ ሞር ለነሱ ሞር ለኛ እንኳን ችግር የለው ለነሱ ግን ሞር የተሻለ እንትን ያገኛሉ ብያስባለሁ ከበጀቱ ጀምሮ ማለት ነው Thank you በጣም እዚህ ድረስ ስለመጣሽ ጊዜሽን ስለሰጠሽ አመሰግናለሁ Thank you ተመልካቾቻችን የዛሬን ፕሮግራም በዚህ እንጨርሳለን በሚቀጥለው ሳምንት እስከምንገናኝ ድረስ ሰላም ሁኑ